አሁን ደግሞ ወደ መቅደሱ አሁን አገልግሎት ላይ ያለው መቅደስ ይህ ነው። የአቡነ አሮን ይሄ መንበር የምታዩት የአቡነ አሮን አጽማቸው ከዚህ ውስጥ ነው ያለው። አሁን በአገልግሎት ላይ ነው ያለው። መቅደሱ ምንጊዜም በመስኮት ነገር ያጌጠ ነው። ሰባቱ መሳኩ የሚባሉት እነዚህ ናቸው ሲቆጠሩ። ሰባት መስኮት ወአቀመት ላቲ ሰባት አዕማደ ተብሎ እንደሚጠራው ቤተክርስቲያን በሰባት ነገሮች ይጸናልና ቤተክርስቲያኗ በሰባት መሳኩ የጸናች ናት። አሁንም ዘወር ብለን ሶስት ነው ቤተ መቅደሱ። ይህ አሁን ደግሞ የምታዩት የእመቤታችን ቅድስት ድንግል ማርያም ናት። የእመቤታችን ቅድስት ድንግል ማርያምን በዓል አክብሩልኝ ከኔ ይልቅ የእሷን አክብሩልኝ ብለው አቡነ አሮን በስደትም ጊዜ እሷን ታቦተ ማርያምን ይዘው ጉዞ ያደረጉት እሷን ስለሆነ አሁንም እመቤታችን ምን ጊዜም አያቋርጥም ከሷ ዘወትር ቅዳሴ የሚቀደሰው ዓመት በዓል በሚሆን ወቅት እንደዚሁ የሚቀደሰው ከእመቤታችን ነው። በአምስት አቡነ አሮን በ21 በዘወትርም ሁልጊዜ ከእመቤታችን መቅደስ ነው ጊዜ የሚቀደሰው። አሁን ዘወር ብላችሁ የምታዩት ደግሞ ይህ ከመይባ እግረ ብእሲ ተብሎ የሚባል ቅዱሳን አባቶቻችን ያላዩት በታትሞ ያለ ማንም እግር መግባት የማይችል ይሄ በጣም አስደናቂ ድካው ይሄ መጠኑ ይሄ ነው ተብሎ የማይታወቅ ህንፃ በዚህ ውስጥ አለ። ማንም መግባት አይችልም። አሮንም አውግዘውት የሄዱ ነው። አሁን ዙሪያውን ታትሞ ያለ ብዙ መሳክው አሉ። ይህ ደግሞ ታቦተ ሐዋርያት ይባላል። ሶስት ነው ቤተ መቅደሱ መንበሩ ያለው ሶስት ነው። ይህ ደግሞ የከሴ ሙቀጫ ይባላል። አባቶቻችን ይህንን ያ ቅዱሳን አይነ ስውሩ በታሪኩ ላይ ታገኙታላችሁ ስታነቡ እንጂ አይነ ስውሩ ባሕታዊ ሂድና ተራራው በትልቅ ዛፍ የተከበበ ቦታ ነው፣ ሂድና ከዚያ ማረፊያ ቦታ ያ ነው ተብሎ ሲነገሩ ከዚህ ቦታ ሲመጡ ይህ ከሴ ትልቅ ሆኖ ተገኘ፣ ወደ ሙቀጫነት ቅርስ ሆኖ መቀመጥ አለበት ብለው የከሴ ሙቀጫ ነው። ይህንኛው ደግሞ እምቧጮ ይባላል። በጣም ትንሽ ነው፣ ለሁኔታው ትንሽ ነው፣ ግን ትልቅነቱን ለማመላከት ሲባል ከዚህ ቦታ ይህን ያህል ወፍሮ ተገኝቷል። በወቅቱ ነው እንጂ አሁን አይደለም፣ አሁን የለም። ይህ ግን አሁን ሙቀጫው በአካል የምታዩት ነው። ዛፉ ግን የለም።